ከዕለታት አንድ ቀን አንድ ጫካ ውስጥ አደገኛ ነፋስ እየነፈሰ ነው። ይህም አስፈሪ ድምፅ ያለው ነፋስ አድርጎታል። በዚህም የተነሳ በጫካ ውስጥ የምንኖረውን ደንጋጣዋን ጥንቸል አስፈርቷታል። እንዲህም አለች፣ የነፋሱ ድምፅ በጣም ያስፈራል። ስለዚህ ወደ ጉድጓዴ ገብቼ ልደበቅ ብላ ከማንጎ ስር ወዳለው ጉድጓድ ገብታ ተደበቀች። በድንገትም አስደንጋጭ ነገር ትሰማለች። ከዛም በጣም ስለፈራች ከጉድጓዷ ውስጥ ወጥታ በመጮህና በፍጥነት በመሮጥ ትሞክራለች። በዚህም ሰዓት በመንገድ ላይ የሚጓዝ አንድ ቀበሮ ፈርታ መሮጧን ጥንቸል ይመለከትና አስቆሞ እንዲህ ብሎ ይጠይቃታል። ምን ተፈጠረ? ለምንስ ነው የምትሮጪው? ብሎም ጠየቃት። ጥንቸሏም እንዲህ አለች፣ ይህ የሚያስፈራ ድምፅ አይሰማህም እንዴ? ሰማይ ሊወርቅ ነው ብላ መሮጧን ቀጠለች። ቀበሮም ይህን ሲሰማ እሱ ጥንቸሏን መከተል ጀመረ። ሌሎቹም ቀጭኔ፣ ዝሆን፣ አጋዘንና ፈረሱም አንድ ላይ መሮጥ ጀመሩ። ይህን ሁከት የሰማው የጫካው ንጉሥ አንበሳ ከጎሬ ወጥተው እንዲህ አላቸው፣ ለምንድን ነው የምትሮጡት? ምንስ ተፈጠረ? ሁሉም እንስሳቶች በአንድ ድምፅ የፈጣሪ ቁጣ ነው አሉ። አንበሳውን በመገረም ማን ነው እንዲህ አላችሁ ብሎ ጠየቀ። ጥንቸሏም ወደፊት ጠጋ ብላ ሁሉንም ነገር ለአንበሳው አስረዳችው። ብልሁ አንበሳ ግን ይህንን ነገር ለመረዳት ዝግጁ አልነበረም። እንዲህም ብሎ ጠየቃት፣ እስቲ ወደቀበት ቦታ ውሰጂኝ አላት። ጥንቸልም አንበሶችና ሌሎችን ይዛ ወደ ወደቀበት ወደ ማንጎ ዛፍ ስር ሄደች። ነገር ግን እዛ ያዩት ነገር የወደቀ ማንጎ ብቻ ነበር። ሁሉም እንስሳቶች በዚህ ሰዓት ምን እንደተፈጠረ ገባቸው። እንዲሁም ጥንቸሏን በማመናቸው በጣም አፈሩ። ስለዚህም ልጆች ከዚህ ምን እንረዳለን? አንድን ነገር ሳናጣራ ምንም አይነት ውሳኔ ላይ መድረስ እንደሌለብን ነው።